አድማጮች እንደምን አላችሁ እንደምን ቆያችሁ የምታደምጡት አዲስ ኃይል ነው ያላችሁበት የአየር ጸባይና የሰዓት አቆጣጠር ምቹ ጊዜ ደስተኛ ህይወት እንዲኖራችሁ እንመኛለን በዚሁ ሜርጆ ኢትዮጵያ ወደ አሰናዳው ዘገባ እናልፋለን የቀድሞ የሐዋሳ ከተማ አስተዳደር ከንቲባ አቶ ለገሰ ወልዴ በህይወት በነበሩበት ወቅት አበረከቱት አስተዋጽኦ ዕውቅና ይሆን ዘንድ ሜርጆ ኢትዮጵያ በሐዋሳ ከተማ እያስገነባ ባለው ሆስፒታል የሚገኘውን የሕክምና መስጫ ማዕከል በስማቸው እንዲሰየም መወሰኑ ተሰምቷል። ሜርጆ ኢትዮጵያ በአሁኑ ወቅት እንደ ሀገር ከፍተኛ የሆነ የአገልግሎት ተደራሽነት ችግር የሚስተዋልበትን የኩላሊት እጥበት አገልግሎት ለማስፋት በሐዋሳ ከተማ የከፈተው የሐዋሳ ኩላሊት እጥበት ሕክምና ክሊኒክ የፌዴራልና የተለያዩ ክልሎች ከፍተኛ የመንግስት የስራ ኃላፊዎች፣ አርቲስቶችና የተለያዩ የህብረተሰብ ክፍሎች በተገኙበት በሲዳማ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ክቡር አቶ ደስታ ሌዳሞ እና በፌዴራል ጤና ሚኒስቴር ክብርት ዶክተር መቅደስ ዳባ ተመርቆ ስራ መጀመሩን ተመልክቷል። በኩላሊት እጥበት ሕክምና ማዕከሉ ምርቃት ፕሮግራም ላይ ሜርጆ ኢትዮጵያ ባለፉት 33 ዓመታት ወላጅ አጥ ሆኖ በማህበራዊና ኢኮኖሚያዊ ችግር ጎዳና የወጡ ህፃናትና አረጋውያንን በመርዳት ለስራቸው ውጤታማ የበጎ አድራጎት ስራዎች እንዲሁም ለሐዋሳ ኩላሊት እጥበት ሕክምና ማዕከል መከፈት የላቀ አስተዋጽኦ ለነበራቸው አካላት የምስጋናና ዕውቅና መርሃ ግብር መካሄዱን የሜርጆ ኢትዮጵያ መስራችና ዋና ስራ አስኪያጅ ሲስተር ዘቢደር ዘውዴ ገልጸዋል። በዚህ መሰረት የቀድሞ የሲዳማ ዞን ዋና አስተዳዳሪነትን ጨምሮ በተለያዩ የመንግስት የስራ ኃላፊነት ቦታዎች ያገለገሉትና የመጀመሪያው የሐዋሳ ከተማ አስተዳደር ከንቲባ የነበሩት አቶ ለገሰ ወልዴ በህይወት በነበሩበት ወቅት በኃላፊነት ዘመናቸው ሜርጆ ኢትዮጵያ ላከናወናቸው የልማትና የበጎ አድራጎት ስራዎች ስኬታማነት ላበረከቱት አስተዋጽኦ ሜርጆ ኢትዮጵያ ጎዳና ለወጡ ህጻናትና አረጋውያን አገልግሎት እንዲሰጥ በሐዋሳ ከተማ እያስገነባ በሚገኘው ሆስፒታል ውስጥ የሚገኘውን አንዱን የሕክምና መስጫ ማዕከል በአቶ ለገሰ ወልዴ ስም መሰየሙን ሲስተር ዘበደር ዘውዴ ገልጸዋል። ከዚህ በተጨማሪ የቀድሞ የሐዋሳ ከተማ ከንቲባ ልጅና በአሁኑ ወቅት የኢትዮጵያ መድኃኒት አቅራቢ አገልግሎት የደቡብ ኢትዮጵያ ክላስተር አስተባባሪና የሐዋሳ ቅርንጫፍ ስራ አስኪያጅና የሜርጆ ኢትዮጵያ አምባሳደር የሆኑት አቶ ዘመን ለገሰ የአባታቸውን ፈለግ በመከተል የሜርጆ ኢትዮጵያ የሐዋሳ ኩላሊት እጥበት ማዕከል እንዲከፈት ከፍተኛ ሚና በመጫወት የላቀ አስተዋጽኦ የነበራቸው በመሆኑ የምስጋናና የዕውቅና ሽልማት እንደተሰጣቸው ሲስተር ዘቢደር አሳውቀው የኩላሊት እጥበት ሕክምና ማዕከሉ እንዲከፈት አስተዋጽኦ ለነበራቸው አካላት በሙሉ ምስጋናቸውን አቅርበዋል። ሲስተር ዘቢደር ዘውዴ የመንግስት የስራ ኃላፊዎች በስራ ዘመናቸው በአገልጋይነት ስሜት ለህዝብና ለሀገር የሚጠቅም መልካም ስራ ከሰሩ እነሱ ቢያልፉም በሰሩት ውጤታማ የልማት ስራ እየታወሱ እንደሚኖሩ የገለጹት ሲስተር ዘቢደር የመጀመሪያው የሐዋሳ ከተማ ከንቲባ ለነበሩት ለአቶ ለገሰ ዘውዴ የተሰጠው ዕውቅናም የዚህ ማሳያ ነው ብለዋል። አድማጭ ተመልካቾቻችን ስላደመጣችሁን ስለተከታተላችሁን ከልብ እናመሰግናለን። በዚህ ዘገባ ላይ የመሰጠናኛ አዲስ ኃይሎች ሲስተር ዘቢደር ያስተላለፉት መልእክት ነው። በድጋሚ ልናስደምጣችሁ ወደድን። የመንግስት የስራ ኃላፊዎች በስራ ዘመናቸው በአገልጋይነት ስሜት ለህዝብና ለሀገር የሚጠቅም መልካም ስራ ከሰሩ እነሱ ቢያልፉም በሰሩት ውጤታማ የልማት ስራ እየታወሱ እንደሚኖሩ ነው የተገለጹት። ይህ በጣም ትልቅ ትምህርት የሚሰጥ ነው። ሁላችሁም በያላችሁበት ምቹ ጊዜ ደስተኛ ህይወት እንዲኖራችሁ አዲስ ኃይል ይመኛል። መልካም ጊዜ